ሰላም ጤና ይስጥልን በመላው ዓለም የምትገኙ ኦርቶዶክሳውያን በሙሉ ይህ መረጃ እንግዲህ ከአብርሃም በጎ አድራጎትና ጉዞ ማህበር በካሊ ሚዲያ ለናንተ እያደረስን እንገኛለን። እናንተም ሰብስክራይብ፣ ሼር፣ ኮፒ ሊንክ ያረጋችሁ ኮሜንት ያደረጋችሁ እንድታልፉ በእግዚአብሔር ስም እያሳሰብን 2018 ታህሳስ 19 ዘብር ገብርኤል እንገኛለን። በዘብር ገብርኤል እንግዲህ መንዝ ምድር ላይ ስንገኝ አንድ ነገር ምክንያት አድርገን ነው። እሱም አባታችን አባ ገብረመድኅን አባታችንን አባ ገብረመድኅንን ምክንያት በማድረግ በመላእክት በቅዱስ ሚካኤል እንድንባረክ በእግዚአብሔር ቸርነት እንድንባረክ በቅድስት ድንግል ማርያም አማላጅነት እንድንባረክ በጻድቃን በሰማዕታት ምልጃና ጸሎት እንድንባረክ እንደኛ ኃጢአትና በደል ሳይሆን እንደ እግዚአብሔር ቸርነት ምክንያት እሳቸውን አድርገን ዘብር ገብርኤል ታህሳስ 19 2018 ተገኝተናል። እንግዲህ ይህንን ምክንያት አድርገን የተገኘንበት ትልቁ ምክንያታችን አባታችን አባ ገብረመድኅን እንግዲህ ታላቁ አባት የኢትዮጵያ ታላቁ ጻድቅ ብንላቸውም ማንም ሊሞግተን ማንም ሊከራከረን ማንም አይደሉም ብሎ ሙሉ አፉን አውጥቶ ሊናገር አይችልም። ይህ ድንቅና ተአምራዊ ሆነ በረከታቸውና ጸጋቸው ይደርብን። እንግዲህ አባታችን አባ ገብረመድኅን ዚቋላ፣ ላሊበላ፣ አክሱም ጽዮን እንዲሁም ታላላቅ ገዳማትና አድባራት ላይ እየተዟዟሩ ሲዘክሩ እስካሁን ቆይተዋል። አባታችን አባ ገብረመድኅን እንግዲህ 2017 ሰኔ 13 ቀን ላሊበላ ዘክረው ሲመጡ ጣፎ አካባቢ ወይንም አባዶ በሚባለው አካባቢ አዲስ አበባ ላይ የኢትዮጵያ ርዕሰ መዲና ወይንም ደግሞ የፌዴራል መንግስቱ መቀመጫ አዲስ አበባ ላይ ወይንም ሸገር ሲቲ በሚባለው አካባቢ ላይ አባታችን አባ ገብረመድኅን ታግተው ወዴት እንደሄዱ አጋቹም ማን እንደሆነ ሳይታወቅ እንግዲህ እስካሁን ድረስ ቆይተዋል ማለት ነው። አባታችን አባ ገብረመድኅን ብዙ ልጆች ያፈሩ ሲሆን እነኚህ ብዙ መንፈሳዊ ልጆቻቸው በመንፈስ ቅዱስ የወለዷቸው አባታችንን ከልብ የሚወዷቸው መንፈሳዊ ልጆቻቸው እንግዲህ በመፍራትና አባታችን አባ ገብረመድኅን ሲሰሩ የነበረውን ስራ ወይንም ደግሞ እሳቸውን ይዘው ከእሳቸው ጎን ሆነው በተለያየ ነገር በሀሳብ በጉልበት በገንዘብ በማስተባበር በሙያ በጸሎት መረጃ በማሰራጨት ካጠገባቸው ተሰልፈው ሲንቀሳቀሱ የነበሩ መንፈሳዊ ልጆቻቸው በመፍረክረክና በመሸሽ ወደ ኋላ በመፍራት እንግዲህ አባታችን አባ ገብረመድኅን ሲሰሩ የነበረውን ስራ ባንድም በሌላም በመሳቀቅ በመፍራት እኛም ሌላ ችግር ይመጣብናል በማለት ወደ ኋላ ብለዋል። እንግዲህ ወደ ኋላ ቢሉም ከልብ ደግሞ የተረዱና የአባታችን መታገት የአባታችን ያሉበት ቦታ ባለመታወቁ የቆጫቸው መንፈሳዊ ልጆቻቸው እንዲሁም ደግሞ ከዚህ በፊት አባታችን አባ ገብረመድኅንን በዝና የሚያውቋቸው ድንገት ደግሞ ይህንን የበረከታዊ ስራ የሰሙ መረጃ መንፈስ ቅዱስ የጠራቸው በድንገት እንግዲህ አስተባብረው በዛም በዚህም ብለው ተቀናይተው አባታችን አባ ገብረመድኅን የሚሰሩትን ስራ ይህንን ህያው የሆነ ሰማያዊ ምግብ ሰማያዊ ህይወት የሚያስገኝልን ከእግዚአብሔር ግዞት ከእግዚአብሔር እቅፍ የማያወጣንን ይህንን ጣፋጭ የሆነ ስራ መዓዛው ያማረ እንዲሁም ጣዕም ያለው ወዝ ያለው እጅግ በጣም ነፍስንም ስጋንም ምድራዊውንም ሰማያዊውንም ቤት የሚሰራ ይህንን የእሳቸውን በረከታዊ እንቅስቃሴያቸውን እስከ ሞት ድረስ ሰማዕትነትንም ቢሆን ተቀብለን ዋጋ ከፍለን እስከ ወዲያኛው ድረስ እናስቀጥለዋለን እንጂ የአባታችን የአባ ገብረመድኅን ስራ እሳቸው ያሉበትን ባይታወቅ እሳቸው ሞተውም ከሆነ ቀና ብለው ባያዩንም
ባሉበት በህይወትም ካሉ በታገቱበት ቦታ ይህንን ባይሰሙ ወይንም ደግሞ ይህንን መረጃ ባያቁም እኛ ግን የአባታችን የአባ ገብረ መድኅንን ስራ እስከ ወዲያኛው ድረስ እናስቀጥለዋለን እንጂ ተአምር ቢመጣ አናቆምም፣ አንንበረከክም፣ ወደ ኋላ አንልም፣ ለጠላት ዲያብሎስም እጅ አንሰጥም። አባታችን አባ ገብረ መድኅንም ስራቸው ህያው ሆኖ እስከ ወዲያኛው ድረስ በእግዚአብሔር ቸርነት በድንግል ማርያም አማላጅነት ይቀጥላል እንጂ አንዳችም ወደ ኋላ ብለን አናቆምም ብለው ሰይፍም ቢመጣ አንገታችን ለሰይፍ እንሰጣለን ብለው ተዘጋጅተው በመንፈስ ቅዱስ ከልብ የወለዷቸው ልጆቻቸው ይኸው ዝክራቸውን እያስቀጠሉ ይገኛሉ። እንግዲህ በመንስ እንዳልኳችሁ ዘብር ገብርኤል ላይ ታኅሳስ 19 2018 እንግዲህ እህታቸውን ፋንቱን እንግዲህ በመሪነት በማስቀደም እኛም ዋኖች ነን፣ አባታችንን ባይኖሩ የአባታችንን ቦታ እናስቀጥላለን እስከ ወዲያኛው ድረስ ይሙቱም ይቁሙም እኛ የእሳቸው ስራ ሊቆም አይገባም በማለት የተለያዩ ማስፈራሪዎችና ዛቻዎች በተለያየ አቅጣጫ ቢመጣብንም ወደ ኋላ ፍንክች አንልም በማለት ይሄው እንግዲህ ስራቸውን አስቀጥለው እንደምናየው ተግባራዊ ክርስትናን ተግባራዊ እንቅስቃሴን የአባታቸው የአባ ገብረ መድኅንን እንደ አባቶቻቸው እየተቀባበሉ መንፈሳዊ ልጆቻቸው በመንፈስ ቅዱስ የወለዷቸው መንፈሳዊ ልጆቻቸው ይህንን ስራቸውን አስቀጥለው እዚህ ደርሰዋል። እንደምታዩት ግማሹን በዱቤ ግማሹን ደግሞ እንደዚሁ ድንገት በተጠሩ መንፈሳዊ ልጆቻቸው ግማሹን ከኪሳቸው አድርገው በሚደንቅ ሁኔታ ይኸው ደግሰው ተባብረው ተደማምጠው ተከባብረው ዘከረው ህዝቡን የነብጤውን ገበሬውን ድንገት የመጣውን እንግዳ ባለሀብቱን ወዘተ ጸብለተኛውን መግበው በአካባቢው ላይ ያለው ማህበረሰብ መግበው አሁን ደግሞ ወደ ማህበረ ካህናትን ለመመገብ ወደ ማህበረ ካህናት ጎራ ብለዋል። ይህ የምታዩት የዘብር ገብርኤል ሊቃውንት ወታደር አንቀጥቅጧቸው ስለ አባ ገብረ መድኅን ሊናገሩ ይኸው ፍንጥር ብለው ተነሱ። እስቲ ሊቃውንቱን እንስማቸውና በድጋሚ እንመለሳለን። የአባ ገብረ መድኅን ጉዳይ ግብግብ ያደረጋቸው የዘብር ገብርኤል ሊቃውንት እንዲህ ፍንጥር ብለው ተነሱ ሊናገሩ። ሳይሆን በእምነታቸው ጸንተው አደረጉት። ዛሬ ሁለት እናንተ ታስባ ያደረጋችሁለት አምላክ ቅዱስ ገብርኤል የሚከበርበት ታላቅ ገናና አናንያና አዛርያን ሚሳኤልን ከእቶነ እሳት በተጣሉበት እሳት ከእጅ የሚያድናቸው ማን ነው ተብለው ከተጣሉበት ጊዜ እነሱ በእምነታቸው ጽናት በጉብዝናቸው ወጣትነታቸው ሳይፈሩ አንተ የምታነደው አንተ የምታመጣውን ጣዖት አንቀበልም አናመልክም፣ የሚያድን አምላክ ባይኖር እንኳን ለአንተ ላቆምከው ጣዖት አንሰግድም በማለት ጽናታቸውን የመሰከሩ ሶስት ወጣቶች ናቸው ማለት ነው። ዛሬም እናንተ ይህንን ጽናት አባታችን ከመካከላችን ቢለዩን ይሄ ፈተና ቢኖርባቸው እንኳን የነሱ ፈተና ለበጎ ነው። ይህን እሳት ያልፉታል። ይህን ችግር አልፈው ነገ በህይወት ተገናኝተን እንዲህ እናደርጋለን ብላችሁ ወጣችሁ ወርዳችሁ ጎባጣው ገደሉ ጎጻጉጹ ሳይከባችሁ መጣችሁ አንዳች ነገር ሳታጓድሉ ይሄን አድርጋችኋልና እግዚአብሔር አምላክ በረከቱን ጤንነቱን ያድላችሁ። እንዲህ እንደወጣችሁ ወርዳችሁ እንዳደረጋችሁ ሁሉ እናንተም እስከ መጨረሻው ጸንታችሁ ከዚህ በላይ እንድታደርጉ መከራ በተለያየ መልኩ ሰይጣን መልኩን እየቀየረ በዘመናት ሁሉ እንደ ዘመናቶቹ መልኩን እየቀየረ ስሞችን እየቀየረ ያመጣ እኛ አባታችን መልካም ስራ ሲያደርጉ አናንያ አዛርያ ክፉ ነገር ሳገር አጥተው አገር አቀጥረው አይደለም ይሄ ሁሉ ችግር የመጣባቸው እኛ ላቆም ወርቁ ዘል ይሰግዳሉ በማለት ነው። አሁን ፈተና ለእሳት ይደረግ እኛ አባታችን ይሄንን የካህናት
ብሎም ደግሞ በዚህ ደብር ላይ የሚመጡ በተለያዩ ህሙማኖች አሉ። እነሱን በተለያየ ነገር በደገፉ ነዳያኖችን የተቸገሩትን በመርዳት ቤተክርስቲያንን በማሰራት እንደዚህ ደግሞ ምጽዋትን በመስጠት በሰሩ ጊዜ ሰይጣን ቀናና ማደረጋቸው አባታችን ወዴት እንዲሉ ወደ ፈተናውን ደግሞ ምንድነው ፈተናም ካልተፈተን ወርቅነቱ የሚነጠረው እሳት ውስጥ ገብቶ በደንብ ተቀቅሎ ሲወጣ ነው ወርቅነቱ የሚነጠረው። አባታችን ደግሞ ወርቅ ስለሆነ ያፈሩት ወርቅ የትም አልወደቀም። እናንተ መጣችኋል፣ አባቶች መካከል መጣችሁ፣ የአባታችን መታሰቢያ አይጎልም ብላችሁ አምጥታችኋል። እግዚአብሔር አምላክ እስከ መጨረሻው እንዲጸኑ የእሱ መልካም ፈቃድ ሆነ። እኔ አባቶች ሊቃውንት ባሉበት ኮልታፋ ነኝ። ነገሩን ላስተካክለው አይደለም እንዴት አዘዝኩትና ለመናገር ነው። ይህን አክልታል እኛ እግዚአብሔር አምላክ በተሰጠን ወጥተን ወርደን ግማሹ ለማገልገል ግማሹ ደግሞ ባለው ገንዘብ በጉልበቱ ወጥቶ ወርዶ ጢሱ ጤሶበት እሳቱ ነዶበት ብሎም ደግሞ ከሰው አፍ የሚወጣ ክፉ ቃሎች አሉ። እነኛ ሁሉ ችግሮች ተቋቁሞ ብዙ መከራ ተቋቁሞ እዚህ ማድረስ ማለት መስዋዕት ነው። የሁሉ ካህናት ሌሊቱ ማታ ከ12 እስከ 2 ሰዓት እስከ አሁኑ 6 ሰዓት እንግዲህ ቃል እግዚአብሔር የምትደረገ ሰዓት አንድ ቃል አንድ ጠረጴዛ ዙሪያ ለመነጋገር 2 ኃይላን ጨርሶ ነው አንድ ቃል ለመናገር። አንድ ሊቃውንት ግን 12 ሰዓት ገብቶ ጠዋት 6 ሰዓት ለመውጣት አንድ ጉንጭ ሳይጎነጭ ምራቁ ሬት እያለው ማለት ነው። ያ የእግዚአብሔር ቃል ስላለ እናንተም ደግሞ ከዚያ ቦታ እዚህ መጥታችሁ የአባታችንን እንትን አናስታጉልም ያላችሁ አምላከ ቅዱስ ገብርኤል ባላችሁበት ወዲህ ሲያንዣብብ ይሄኛውን ብርሃን ያደርግና ጨለማ ለነሱ በጠላት በኩል ደግሞ ጨለማ እያደረገ እየጋረደ እናንተን እንደ ክላል እንደ ሽፋን የሆነ ረዳትነቱ ሳይል ገብርኤል እኮ ቀድሞም እኛ በዚህ ምድር ላይ እንኳን ሳንኖር በላይ ስብከትን መጀመሪያ የሰበከ ንቁም ህላዌነ እስከረነኩ ለአምላክነ መላእክት ተጣልተው እኔ ፈጠርኳቸው በማለት ዲያብሎስ ዘሩ ሲዘራ ንቁም ላይ ባለንበት እንጽና ነው ያለው። በዚያን ጊዜ ነው አሁን እንዲህ ዛሬ እናንተ የሚያተራምሰን ሰይጣን ተበትኖ የቀሩት ባየሩ ቤት የሚቀሩት እነኛ ናቸው። እነኝን ደግሞ ምን ማድረግ አለብን? እኛ እንዲሁ እንደ አባታችን ጸንተን በአቋማችን ተጸና በእምነታችን ተጸና የጀመርነው ለፍጻሜ ካበቃን እግዚአብሔር ደግሞ ምን ያደርግልናል? ገደል የነበረው ሜዳ ያደርገዋል። ማድረግ አይችልም? ይችላል። ውሃ የነበረውን ደግሞ መሬት ያደርጋል። ሁሉ የሱ ነው የሚታዘዙለት ለሱ ስለሆነ ሁሉ ነገር የሱ ናቸው። ጥበቡ ብቻ እንጂ ያልተወሰደበት ስልጣኑ ተወስዶበታል ሰይጣን። ጥበቡ ስላልተወሰደበት ግን በጥበቡ እያሽከረከረን ዓለምን የገዛን እየመሰለ በተለያየ መንገድ እየፈተን ነውና ከዚህ ፈተና ወጥተን የበረከቱ ተሳታፊ የክብሩ ወራሽ እንድንሆን እግዚአብሔር አምላክ ይፍቀድልን። እናንተንም በእድሜ በጸጋ ይጠብቅልን፣ ትውልዳችሁን ይባርክልን። አባታችን ደግሞ ተገቡበት ፈተናና መከራ አውጥቶ አምላከ ቅዱስ ገብርኤል በፊታችን አቁሞ እንዲሁ በደጁ መጥተው እንዲመሰክሩ የእሱን መልካም ፈቃድ ይሁንልን። እኔ እንኳን ሳይገባኝ ነው አባቶች ብዙ አሉ፣ እዚህም ሌላ መምህር አሉ። ይህን ካልኩ ቢበቃኝ መልካም ነው። እናንተን እግዚአብሔር አምላክ እስከ መጨረሻው ጽናታችሁን ያብዛልን ነው። የቅዱስ ገብርኤል ተራዳኢነት የእመቤታችን አማላጅነት አይለያችሁ። አናንያን አዛርያን ከነደደ እሳት እንዳወጣ ሁሉ እናንተም ከፈራችሁት መከራና ችግር ያወጣችሁ። አባታችንም እግዚአብሔር አምላክ ካሉበት ፈተና አውጥቶ እንዲሁ እንዲያሰባስበን የእሱ መልካም ፈቃድ ይሁንልን። ወስብሐት ለእግዚአብሔር። Gracias.